እኔ እንደዛ አይነት ነገር አድርጌ መጥፎ እንደሆነ እያወቅኩኝ ህግን ነገር ሊጠይቀኝ እንደሚችል እያወቅኩኝ ልጅን ጥዬ እስር ቤት እንዴት ነው ልገባ የምችለው? ይሄን ራስ እኮ ማሰብ አልቻልኩም እኮ እኔ ልጄ ተለይቶ ከኔ እናንተ እንደምታስቡት ወደ አንተ መጥቶ ምናምን ልጄ እኔ እኮ ብዙ ነገር መሆንለት ለልጄ ስለገባ በጣም ብዙ መስዋዕትነት የምከፍለው ለልጄ ለመኖር ሲል ግን እዚህ ጋር ልጄን ጥዬ እስር ቤት እንዴት እንድገባ ታስባለህ? ይሄንን ጥፋት ሰርቼ ነገን እንደሚያስጠይቀኝ እያወቅኩኝ ሊያሳስረኝ የሚችል ስራ እኔ ስሰራ ይሄንን ራሱ ማገናዘብ አልቻልኩም። ገባ አይደለ? ሲቀጥል ደግሞ ደጋግሜ የነገርኩህ ነገር ቢኖር በዙሪያሽ ማን አለ? ከማን ጋር ጸበኛ ነሽ? ትናንትና ምን ተፈጥሯል? ከዚህ በፊት ምን ተፈጥሯል? የሚሉትን ጥያቄዎች ይጠይቁናል። በጥርጣሬ ደግሞ እናንተን እንደዚህ ብዬ መናገሬ ሊያስጠይቀኝም አይችልም ነበር እናንተ ስላልተረዳችሁ ነው እንጂ ገባ? በቃ ድብና አድርገሻል ብለሽ ስትከራከሪ ያስጠይቅሽ። በጥርጣሬ ልክ ነሽ። እንዲህ ሊሆን ይችላል። ጥርጣሬ ልክ ነው።